ስሜ ሀብታሙ መስፍን ይባላል። በቲክቶክ ስሜ ደግሞ ኤቴስት ኦፍ ኢትዮጵያ ይባላል። የ30 ቀን ቻሌንጁን የጀመርኩበት ቀን ማለት ነው አስታውሳለሁ። ትንሽ ከብዶ የነበረ ለመጀመር ማለት ነው። ተደጋጋሚ ግን የማርያም ቪዲዮዎች ሳይ ማለት ነው ወደዛ ውስጥ እንድገባ እንዲሁም ደግሞ ራሴን ቻሌንጅ ማድረግ ስለፈለግኩ ወደዛ ገባሁ ማለት ነው። ስለ ራሴ በቃ ብዙ ነገሮች ፈተናዎችን እንደሚደራረቡብኝ የተማርኩት። ለስኬት ስትቀርቢ ፈተናዎች እንደሚበዙብሽ ያወቅኩበት ዋናው ቻሌንጅ ይሄ ነው። ተነስቶ መስራቱ በጣም ከባድ ነው። ቻሌንጅ ያደርግሻል። 10 ቪዲዮ ለመስራት ምን ያህል ብሰራ ነው ረጅም ቪዲዮ ነው ብለን እናስባለን። ምክንያቱም በ30 ሰከንድ መሆን አለበት አንድ ቪዲዮ። በዛ ላይ ደግሞ 10 ቪዲዮ መሆኑን ስታውቂ ደግሞ በጣም ይከብዳል በአይምሮ ላይ ማለት ነው። ግን እየሰራን ስንሄድ ቀላል እንደሆነ ተረድተን ያው እንዳልኩሽ ቅድም ቻሌንጁ ከመጀመሪያ በፊት ቻሌንጅ ገጥሞኝ ስለነበረ ከጀመርኩ በኋላ ይህን ያህልም ቻሌንጅ አልገጠመኝም። ቺዝ ዳይመንድ ኦፍ ኮርስ በትክክል ምክንያቱም እኔም ቻሌንጅ የሆንኩበት ትክክለኛ ቦታ እሱ ስለሆነ ቢገቡ እመክራለሁ። የስኬት መንገድ ማስተላለፍ የምፈልገው መንገድ በቃ በመጀመር ነው። ሰበብ አያስፈልግም። ማንኛውም ነገር ባላቸው ነገር ተነስተው መጀመር ነው። ከዛ በኋላ ያለውን ነገር ፈጣሪ ያውቃል። በመጀመሪያ ልዑል እግዚአብሔርን ማመስገን እፈልጋለሁ። ሲቀጥል ቤተሰቦቼን ማመስገን እፈልጋለሁ። እንዲሁም ደግሞ እዚህ ቻሌንጅ ላይ በጣም ከረዱኝ መካከል ደግሞ ቴዲ፣ ማሪያ እንዲሁም ደግሞ የቻሌንጁ ተሳታፊዎች በአጠቃላይ ላመሰግናቸው እፈልጋለሁ። እንዲሁም ደግሞ ፎሎወርሶቼን በጣም በሚገባ